የአማራ ምሁራን መነሳት አለባቸው። ከዚያ በኋላ እዳው ገብስ ነው። አማራ የምስራቅ አፍሪካ ተጽዕኖ ፈጣሪ ህዝብ ነው ይቀጥላል። ይሄን እስከሚያደርግ ደግሞ እንቀጥላለን። እኔ እድሜ እስከሚያልቅ የአማራ ፖለቲካ እሰራለሁ። ልጆችን በጎን እያስተማርኩ ፖለቲካ ይቀጥላል። ማንንም ያንተ ገንዘብ ባፍንጫ ይውጣ። ስለ አማራ ህዝብ ነው የወጣሁት። እታገላለሁ። ድርድር የለም። ተደራደርክ ማለት እኮ ያለውን የኦሮሞ ገዳይ መንግስት የብልጽግና መንግስትን ሌጂቲሜት ማድረግ ነው፣ ህጋዊ ማድረግ ነው። ልክ እንደ አብኖች እንደሰሩት እነዚህ ሌቦች። እስክንድር ነጋ እኮ እስር ቤት ታስሮ የአብይ አህመድ መንግስት ሌጂቲሜት እንዲሆን የተወዳደረ ነው። እነ ክርስቲያን ታደለ ዛሬ የት ናቸው? የአማራ መሪ ሆነው ከርቁ በኋላ እየተጠበቁ ነው። እነ መስከረም አበራ። መስከረም አበራ ሂዝ ኦሮሞ ሂዳ አጣራ። አንተ ደንቆሮ ጎጃሜ አማራ ክልል የተወለደ ሁሉ አማራ ይመስላችኋል። ለዚህ ነው አክቲቪስቱ በሙሉ ከኔ ውጭ ዲቃላ ነው። እስኪ አማራውን አምጡት፣ እከሌ አማራ ነው ብላችሁ አምጡት። ለዚህ ነው ሰሞኑን ሊያጠፉ የተንቀሳቀሱት ህወሓት ነበር ያሰማራቸው። የአማራ ትግል ጥሩ ነበር። ኤርፖርቱን እስከመያዝ ደርሰን ነበር። መሪዎች ናቸው ይሄንን የፈጸሙት። እዝ በሚል ዋናውን የሽምቅ ተዋጊን ሰብስበው ህወሓት ደግሞ ትንፋሽ አግኝታ እስክትደራጅ አብይ አህመድ አማራ ሲተኩስ ስላዩት ሰበር ያሉን ነፍጠኛ የሞራል የበላይነት አምጥቶ ስላሸነፈ ኦሮሞች ፈሩ። አሃ ህወሓትማ መጥፋት የለባትም፣ ህወሓት ከጠፋ ብቻችን አንችለውም አሉ። ብልጽግና ነው በለው እያሉ ዶክተር ተገደለ፣ መምህር ተገደለ፣ ተማሪ ተገደለ፣ የቀበሌ ሊቀመንበር ተገደለ፣ የመምህር ኃላፊ ተገደለ። እነዚያ እኮ አማራ ናቸው። ለምን ይገደላሉ? ባይዞ ብልጽግና መሆን መብት ነው። ብአዴን መሆን መብት ነው። ህወሓትም መሆን መብት ነው። ሻዕቢያ አባል መሆን መብት ነው። ዛሬ እኔ የሻዕቢያ አባል መሆን መብቴ ነው ካስጠጉኝ። ፋኖምነትም መብት ነው። ኦነግነትም መብት ነው። ኦነግ የኦሮሞ ህዝብ ያከብረዋል። ለእኛ ግን ጠላት ነው። ለኦሮሞ ህዝብ ደግሞ አዳኝ ነው። ትክክል ነው። አንዳንድ ደደብ ደንቆሮ አማራ ኦነግን ይቃወማል፣ ህወሓትን ይቃወማል። እነሱ እንዳይመጡብን ታግሎ ማሸነፍ እንጂ የኦሮሞ ህዝብና የትግሬ ህዝብ የፈለገውን ድርጅት መቃወም፣ ሰንደቁን ይሄን መቃወም አይቻልም። የኤርትራ ሰንደቅ የኛ ገዳይ እንደሆነ አውቃለሁ፣ ግን ለኤርትራ ህዝብ ግን ክብር ነው። 37 ዓመት ታግለው ነፃነታችን ብለው የሚሉትን ያበሰረላቸው ጨርቅ ነው። ቅመም መቋጠሪያ እንዳይመስል። ይሄ ደግሞ ባንዲራ ለንጹህ ኢትዮጵያኖችና በተለይ ለአማራ ህዝብ ደግሞ በጣም ትልቅ ዋጋ የተከፈለበት ጨርቅ እንዳይመስል፣ የወንድሞቼ ደም የተቀለመበት ነው። የኦነግ ባንዲራ ብዙ ኦሮሞዎች ያለቁበት ነው። ኦነግ እየተባሉ የኦሮሞ ነፃነት እናመጣለን ብለው በትክክለኛ የገቡ ሌቦች፣ ገዳዮችን፣ አማራ ጠሎችን ሳይሆን የመጀመሪያው የኦነግ ንቅናቄ ኦሮሞ ጋላ እየተባለ መሸማቀቅ የለብንም፣ ጋላን አልፈልግንም የሚሉ አሉ። ግን እኮ ጋላ ነገር ነው ያሉ ነበሩ። አማራ ይጨቁነናል፣ አማራ ገለናል፣ እንደ ባሪያ ነው እንሸጥ ነበር፣ ባሞሌ አማራ ነው ብለው ተነሱ። በነጮች ጥፋትም ቢሆን ግን ኦነግ የኦሮሞ ህዝብ አዳኝ ነው። እሱን በፍጹም ልንቃወም አይገባል። ግድያውን፣ ጭፍጨፋውን መቃወም እንጂ ድርጅቱ ለምን ተፈጠረ ብለህ ልታቆመም አይችልም። ከ10 ከ15 ሚሊዮን በላይ ኦሮሞ ይደግፈዋል። እኛ ግን ኦነግ፣ ሻዕቢያም እነዚህ የአማራ ህዝብ ቀንደኛ ጠላቶች ናቸው ብለን ነው የምናስበው። መሳሪያ ከኤርትራም ከትግራይም እየመጣ ለአማራ ፋኖ እየተከፋፈለ ክልሉ እንዲወድም አደረጉ። ጦርነቱ ከክልሉ እንዳይወጣ አደረጉ። ለምን ሼር አታረጉት? ከፍ ያለ ሰው ሲያይ ነገሩ ተደብቆ ነው የሚያይ። ኢትዮጵያ ውስጥ ያለው ነው የሚያየው። በአንድ ስልክ ላይ 30 ሰው እንደሚያይ ታውቃላችሁ? ኢትዮጵያ ውስጥ ዱ ዩ ኖ ዛት ጋይስ? እንደኔ ተጽዕኖ የሚፈጥር በሶሻል ሚዲያ ላይ አልተገኘም። አንቀርቅቤ ነው ቅዘን በቅዘን አድርጌ ነው የተመለስኩት። ሊያጠፉ እኔ ሁሉ ጊዜ ዊነር ነኝ። እለጠልጣለሁ። የዲቃላ ልጆች እኔን ሊያሸንፉኝ አይችሉም። እነ ዘመነ ካሴ በያዙባቸው ሪኮርድ በያዙባቸው ብላክሜል ሊደነግጡ ይችላሉ። እነ ምሬ አያገባንም። ስላንተ ብላክሜል አያገባኝም። ዘመነ ካሴ ስለ አማራ ህዝብ ግን ያገባኛል። አንተ ወደ ኤርትራ ልከው የያዙብ ነገር አለ፣ እንደሚያጠፉም ታውቃለህ። ታዲያኛ ምን አገባን?
ለአንድ ግለሰብ ለምን እንታገላለን? ለምሬ ወዳጆ ለነዚህ ለሌሎችም ለምንድን ነው የምንታገለው? ተቋም መስርት አማራ፣ ሚዲያ መስርት አማራ፣ የደህንነት ተቋም በግልህ ማንም የማያውቀው በህቡ አደራጅ እንደኛ እንደነዚህ ያሉትን ህዋትን ተሸክመው ፈረሱ ነው ለመምጣት የሚሰሩትን የፋኖ መሪዎች ተባብረው ይዘው ለመምጣት የሚነግሩን እየወጡ እኔ ቀድሜ ነግራቸዋለሁ። ስለማትሰሙ ነው። ከዚህ በኋላ ግን የአማራ ህዝብ ማወቅ ያለበት ሁለቱ ትግሬ አንድ ናቸው፣ አልተጣሉም። ትግርኛ መንግስት ለመመስረት አዲስ የትግራይ ሪፐብሊክ ለመመስረት ይፈልጋል። ኦሮሞዎችም ዘ ሴም ቲንግ። አማራ ግን ቤተክርስቲያን ተኝቷል፣ መስጊድ ተኝቷል፣ ውዳቂ ነው። የዛሬው የአማራ ፋኖ ዋጋ ቢስ ነው፣ የትም አይደርስም። 3 ፋኖ እንኳን ወደ አዲስ አበባ እንዲሄድ አላደረጉም የፋኖ መሪዎች። ትግሬዎች ግን ከ1768 በላይ ስናይፐር አስታጥቀው እንቅስቃሴ ቢገኝ ምናልባት የህዝብ አመጽ ቢነሳ እንደ ክብሪት ቢቻል ወይ ደግሞ እነሱ አብይን መተው ዘለው ለመግባት ከቄሮ ፓራ ሚሊተሪ እና ከሸኔ ጋር ተባብረው እየጠበቁ ነው። ሸኔ ትግሬ ማለት ነው ባይዘው። ኦነጎች ደግሞ እየጠበቁ ነው። ሪፖርት አርጉ የሚለው ብሎከር አጥፍልኝ ሌባ ገብተህ ተከራከር። ምን አባት ሪፖርት የምታደርገው? ይሄ ፌስቡክ እና ዩቲዩብ አይደለም እኮ this is TikTok man. I'm exercising my freedom of speech. Exercise ማድረገው freedom of speech ነው። በሁሉም ክፍለ ሀገራት ያሉ በአራቱ ክፍለ ሀገሮች ወይም ክፍለ ሀገራት ያሉ የፋኖ መሪዎች እከሌ ዘመነ ምናምን አንልም፣ ከሃዲዎች ናቸው። ሻዕቢያና ህወሓት ጋር የምንሰራለን የሚል አቋም በጽኑ አላቸው። አማራ ንቃ። እነዚህ ላይ አሳዶ እርምጃ በመውሰድ ሌላ የፋኖ መሪዎች መፍጠር ይቻላል። ፋኖች እየሰማችሁ ከሆነ በፍጹም ትግሬን ተሸክመን ማምጣት የለብንም። ታዲያ ከስልጣን ለምን አባረር ነው? 28 ዓመት የጨፈጨፈንን ህወሓት መልሰን ካመጣ ነው። 2 ዓመት በግፍ መጥቶ ከብቶች ሳይቀር በብሔር ለይቶ ጅማት የቆረጠን ትግሬ ተሸክመን ከመጣን ይሄን ሁሉ የመደበብን ህወሓት ሻዕቢያን ኤርትራን ተሸክመን ካመጣ ነው። ረሃቡን ለማስታገስ የመጣን ትግሬ ከተሸከምን ምን ዋጋ አለው? የልቅስ በአማራ ክልል የተሰማራውን ትግሬ ፋኖ አይነካቸውም። ሌላው ሲቪል እየተደራጃችሁ ማታ ማታ ማስወጣት፣ ውጡ በሰላም ልቀቁ እያለች ንብረቱን ሙሉ በሙሉ መቀማት ያንተ ነው። ከየትም አላመጡት። ወርቅ ቤቱ፣ ፎቁ፣ ምግብ ቤቱ ያንተ ነው። አንተ ሎተሪ ታዞራለህ። ሁለቱ ትግሬ ግን ጎንደርን፣ ባህር ዳርን፣ ደብረ ማርቆስን፣ ሌሎችን ደሴን ወሮ ቁጭ ብሏል። ወልቃይት ራያ ሙሉ እርሳው። ወልቃይትን ኤርትራ ነው የሚያርሰው። ወልቃይ ይቅርታ ማን ነው ሁመራን። ወልቃይትን ደግሞ ትግሬ ነው የሚያርሰው። አልገባችሁም? ዛሬ እነ ዘመነ ካሴ ጦር የምትለው እኮ 70 ሺህ ጦር አለኝ ይላል። አዩ እርሻ ልማትንና ብር ሸለቆን ያላስመለሰ የጎጃም ፋኖ ቤተ መንግስት ይሄዳሉ እንዳታስብ። ወልቃይትን ከትግሬ ያላጸደ ደመቀ ዘውድ የሚባል አሳዶ ያልመታ የጎንደር ፋኖ ጎንደሬ አይደለም፣ የብልጽግና ፋኖ ነው። የዛሬው አጀንዳዬ ለማጠቃለል ያክል ህወሓት የህወሓት ትግሬዎችና ትግሬና የትግሬ መሪዎች ከዚህ በኋላ ፀሐያችሁ ጨልማለች። 30 በላይ የሚሆኑ የትግሬ ባለሀብት በአገር ውስጥም በቁጥጥር ስር ውለዋል። ባንካቸው ተይዟል። ጀነራሎች ታስረዋል። ጦርነት እንደገና በቀጠናው ለመቀስቀስ በሚል አሜሪካ መንግስት ሰቅዛ ይዛለች። ትራምፕ አይለቃቸው። ትግሬ ጌም ኦቨር። እንደነዘመነ ያላችሁ ደግሞ እነዚህን ተሸክመን እንመጣለን እያላችሁ ተፈራማሙ የምትባል መሀይም አማራን ጨፍጭፈህ ማንም ስላልጠየቀ ዛሬ ደግሞ ሸዋ ፋኖ ተደብቀህ ሪኮርድ ብታደርገው ምን አባል ታመጣ? እኔ እኮ ፖለቲካ ነው እየተናገርኩ ያለሁት። ምን ልታደርግ? ሻዕቢያና ወያኔ ተባብረዋል፣ እየመጡ ነው አልኳቸው። እመኑኝ አማራዎች፣ በፍጹም እነዚህን ማስቆም አለብን። የዛሬው አጀንዳዬ አንድ ጊዜ ሪፖርት እያደረጉ ስለሆነ አንደኛ በጊፍት ቲክታክ ጊፍት ይፈልጋል። ባይዘው ቁጭ ብለህ ለምን አባት አደንቀኛለህ? ያለን ነገር መላክ ሚዲያውን ያንተም ፖለቲካ
በጣም ከ25 ዓመት በላይ አንተን ዛሬ አይደለም በቲክታክ ፕላትፎርም ስለመጣ